እሺ ጋይስ እንዴት ናችሁ? ዛሬም ትሬድ ወስጃለሁ። የዛሬው ዊን ነበር ማለት ነው። ዛሬ ጂዩ ላይ ነው የወሰድኩት ትሬዱን። ዛሬ ኢዩና ጂዩን መንካት ራሱ አልፈለግኩም ነበረ፣ ግን ትሬድ ላደርግ የነበረው ጄቢቢ ካድን ነበረ። ግን እሱ በሚገርም ሁኔታ ባይ ብዬ ነበር ልገባ የነበረው ካውንተር ትሬንድ ማለት ነው። ሙሉ በሙሉ ፌል አደረገ። ልክ እሱ ፌል ሲያደርግ ፕራይስ ፌር ቫልዩ ጋፕ ሰርቶ ኤዣን ወጣ አይደል? ስለዛ ድሮን ሊኩዊዲቲ እዚች ጋር ነበረች። ፕራይስ ይሄን ፌር ቫልዩ ጋፕ ታግ አድርጎ ክሎዥር ወደ ላይ ቢሰጠኝ ነበር ምገባው ማለት ነው። እሱም አልሆነም። ስለዛ ጂዩንም እያየው ነበረ በቅርብ ፕሪቪየስ ዴይ ሃይን ወስዶ ዲስፕሌስ እያደረገ ነው ወደ ስር። ስለዛ ኦፕን ሃይ ሎ ክሎዝ የሆነ ሞመንተም ስለሆነ ቤሪሽ ሆንኩ ማለት ነው። ቤሪሽ ሆን ግን እዚህ ጋር መግባት ችል ነበረ። ኤዥያን ስዊፕ ካደረገ በኋላ ክሎዥር ሰጥቶ የነበረ ለንደን ኦፕን ላይ መግባት ችል ነበር። ያልገባውበት ምክንያት እዚች ጋር መግባት ችል ነበር እንዲህ ማለት ነው። ይህን ዲስሪስፔክት ሲያደርገው ስቶፕ ሎስ ሜይ ቢ እዚህ አካባቢ ነው የሚሆነው። ከዛ ዋንትቱ አሪፍ ትሬድ ይሆን ነበረ፣ ግን ያልገባውበት ምክንያት ፌር ቫልዩ ጋፕ ነበረ። እኔ ካለኝም ዳታ አንጻር በብዛት እንዲህ አይነት ፌር ቫልዩ ጋፖች ፕራይስን ዲስራፕት ያደርጉታሉ፣ ወይ የሆነ ያህል ትንሽ እንትን ይለውና ስቶፕ ሎስ ነክቶ ያወጣል። ስለዛ ብቻ ይሄ ፌር ቫልዩ ጋፕ ኢንቨርስ እንዲደረግ ነው ስፈልግ የነበረው ማለት። ከዛ አሪፍ የሆነ እንትን ይኖረኛል ማለት ለስካልፑ አሪፍ ይሆናል። ስለዛ ይሄ ዲስሪስፔክት ሲደረግ ራሴን አሳትፋለሁ ብዬ ነበር። 3ኤም ካንድል ላይ ማለት ነው አረገ። ልክ 3ኤም ካንድል ሲከፈት ያችኛዋ ዲስሪስፔክት ስትደረግ ኤዥያን ስዊፕ አረገ። አሁን ይሄም ትላንትና የሚከሰርኩበት ምክንያት በዚህ ነው። ኤዥያ ስዊፕ ከተደረገ በኋላ በራሱ ዳይሬክሽን ኮርስ ትሬድ ማድረግ ማለት ግን አንዳንዴ ስዊፕ አድርጎ ወደ መልሶ ወደ ኤዥያ ሪትሬስ ያደርግና የሚወርድባት ፕሮፋይል አለች ማለት ነው። ስለዛ እሷ እንዴት ነው ኮንፊርም ያደረግኩት? እችኛዋን ፌር ቫልዩ ጋፕ ታግ እስከሚያደርግ ጠበቅኩ። ከዛ ከዚች እችኛዋን ዲስሪስፔክት ሲያደርጋት ራሴን ማሳተፍ ፈለግኩ ማለት ነው። የዛን ካንድል ላይ ትንሽ አንድ 10-15 ደቂቃ ቆየና ዳውን ክሎዝ ካንድል ሰጠኝ ማለት ነው። ስለዛ እዚች ጋር ሴል ገባው። ስቶፕ ሎስ የነበረው እዚች አካባቢ ነው። ከዛ በላይ መሄድ አልፈለግኩም። ኢንቫሊዴሽን ፖይንቴ ነው ይሄኛው። ከዛ በአንዴ ነው የወረደው። ልክ እኔ እንደገባው ትንሽ ሄደ። እችኛዋን ፌር ቫልዩ ጋፕ ታግ አረጋት። ከዛ ወረደ። አሁን እዚች ጋርም ሌላ ኢንተሪ ነበረች። እችኛዋ ስቶፕ ሎስ እዚኛው ላይ፣ ይሄም ሌላ ኢንተሪ ነበር ማለት ነው በዛኛው ካልገባው ኖሮ። ከዛ ቀጥቶ ሄዶ ቲፒ ነካ ማለት ነው። ከዚህ በላይ ታርጌት ያላረኩት ያው በብዛት ዋንትቱ ነው ሪስክ ቱ ሪዋርዴ እና ይሄን ይመስል ነበር ትሬዱ። ኢዩ ላይ ትሬድ ያላረኩበት ምክንያት ያው አሁን ኢዩ ላይ ትሬድ ባደረግ ኖሮ የትሬድ ሲጀመር እዚህ ላይ መግቢያም ቦታ አልሰጠው ነበረ። ያው ዘ ዊከር ፔር ጂዩ ነበረ ማለት ነው። ስለዛ ያው ኮንፊርሜሽን ይሆንና ኤክስነስ ላይ ስለገባው በእንትን ነው የሚያሳየው። እዚሽ ጋር ገባው። ስቶፕ ሎሴን እዚሽ ጋር ነው ያደረኩት። ፕራይስ ትንሽ ወረደ። ችኛውን ፌር ቫልዩ ጋፕ ታግ አድርገና ዴሊቨር አድርገ ወደ ታች ማለት ነው። የዛሬው ትሬድ ይሄን ይመስል ነበረ።